ኢቢኤስ ላይ ስለመቅረባችን በጣም ጸጽቶናል። ናሽናል አይዲ ለእናንተ እኛ ቁጥር ነን። አልቆ የሚተካ ባትሪ፣ ነዶ የሚጠፋ ማገዶ። ለሊት 7 ሰዓት ሩጫ እያየን የምንጨፍርባት ኢትዮጵያ የት ነው ያለችው? ስጋት በየቤቱ ያልተጠናወተው ሰው አለ ብትሉኝ እሱ ሰው ገና መኖር አልጀመረም። እችንድነው መንሼ ከፈቱ ጋሼ እችንድነው መንሼ ከፈቱ ጋሼ። ይሄ ነገር ስለተፈጠረ ትምህርት ቤት አልሄድም ብለሽም ነበር? ብዬ ነበር። ኳስም ትምህርት ቤት ማልደም ብዬ ነበር። እኛ በተኛንበት ገብቶ ከእንቅልፍ ያነሳት ቃል ከሚጠፋ የወለዱት ይጥፋ ተብሎ በልጅ እስከተማለበት ድረስ ነው እንደገና ቢታይለት ብዬ ተስፋ አረጋለሁ። ዛሬ ኦፕሲን ሰርፕራይዝ ልናደርጋት ነው። አይፎን 13 ፕሮ ገዝቼ ልሰጣት ነው። እኔ ኦሮሞ ሁኜ ከናንተ በመፈጠሬ አፍራለሁ። የአባቴ አምላክ ይጨርሳችሁ። በህይወታችን ውስጥ በመውደቅና በመነሳት መካከል አይናችን ጠርቶ ማየት ከቻለ ተስፋ አለ። ምን አይነት ጭካኔ፣ ምን አይነት ሰባዊነት፣ ምን አይነት ኢትዮጵያዊነት ነው! በሰው ሀገር በረሃ ላይ ይቅርና እዚሁም ባለንባት ሀገራችን ውስጥ ጎረቤት ለጎረቤት የጎሪጥ እየተያየ እምነት የሚባል ነገር አለ እኮ። እምነት መጣል ሁሉ እስኪያቅተን ድረስ ማለት ነው። እንዳትገሉኝ በቃ አንድ ላይ ለእናቴ በሰላም ወጥቼ ልግባ ወደ ቤቴ። ስሙ ዛሬ የምሳሳላት ዛሬ የምንሰፈሰፍላት ትንሿ ሴት ልጄ የነገ ዕጣ ፈንታዋ ምን ይመስላል? ሰላም የተወደዳችሁ፣ ማሊክ አብዱ ነኝ። ዛሬም በተለያዩ አስገራሚና አስደናቂ መረጃዎች ወደ እናንተ መጥቻለሁ። ከእናንተ የሚጠበቀው ላይክ፣ ሼር፣ ኮሜንት እያደረጋችሁ እስከ ቪዲዮ መጨረሻ ድረስ አብራችሁ መቆየት ብቻ ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን አብራችሁ ቆዩ። መልካም ጊዜ። ወደ ቪዲዮአችን እንዴት ናችሁ? መቼም ይሄን ቪዲዮ ስታዩ ይገባችኋል። ምን እየተደረገ እንደሆነ ይገባችኋል። አዎ መጪው ጊዜ በጣም ያስጠላል። ዛሬ ላይ ኑሬ በመሞቴ እኔ በጣም ደስተኛ ነኝ። በነገራችን ላይ ከመጠን በላይ በጣም ደስተኛ ነኝ። ትናንትና አስፋልት ልሻገር ስል የሆነ ፔዲስትሪያን ላይት አለ፣ ትነኩታላችሁ፣ ትሻገራላችሁ። እዛ ጋር ቆሜ ልሻገር ስል ቆሞ ነበር አጠገቤ፣ ሳንጃ ለሳንጃ ማለት ነው። አሁን እዚህ ጋር ልብ ብላችሁ ስሙን። አንድ ደግሞ ሌላ ቆንጆ በጣም በቃ ምን ልበላችሁ አሸብርቃ መታ ቆማ ልትሻገር ነው። እኔ ቆሜ ያለው ከጎኔ እዚህ ጋር አሉ፣ ሳንጃ ለሳንጃው ተያይዘዋል። እንግዲህ አስበች መስኪን የወጣችሁ እንደው ቢያንስ ወንዶች ውበቴን ቢያደንቁት ብላ ነበር ወጣችሁ። ግን ወንዱ እዛው እርስ በርስ ጀምሯል። እንግሊዝ ውስጥ በጣም ሲንግል ከበዛበት መንገድ ውስጥ አንድ እህቴን ባለፈው ጠቅሳለች። ይሄ ነው እና ወገኔ መጪው ጊዜ ምንም የሚያጓጓ አይደለም። ዛሬን በስነ ስርዓት ኖረ ጣጣን ጨረሰ መሄድ ብቻ ነው እንጂ የኛዎቹም እንዳያችኋቸው ናቸው። እነዚያው መስኪኖች ጀርባቸውን ብታጠኑ የባዕድ አምልኮ ውጤት። በተለይ ቤታችሁ ውስጥ እናቶቻችሁ አባቶቻችሁ ጨሌ የሚያመልኩ ከሆነ የዚህ ሰለባ ውጤት ናቸው። የኢትዮጵያን አጠቃላይ ከዚህ ጋር በተያያዘ ያለፈውን የ60 እና የ70 ዓመት ታሪክ በሰው ያረኩ ጠይቄያለሁ። የዚህ ሰለባ ናችሁ። በተለይ ስማችሁ ጩኒ፣ ቲቲ፣ ቡጡ ምናምን የምትባሉ በሁለት ፊደል የምትጠሩ እያንዳንዳችሁ የእነዚህ ልጆች ስም አሁን ቢጣራ ስማቸው ሁለት ነው። መጀመሪያውን መንፈሱ ለእንደዛ አይነት ጉዳይ ስለሚያዘጋጃቸው ስማቸውን በሁለት ፊደል ነው የሚጠራው። ዌልካም ቱ አወር ወርልድ። ሎንግ ስቶሪ ሾርት ዛሬ ላይ ኖሬ በመሞቴ ደስተኛ ነኝ። ትንቢት ነው፣ ይፈጸማል፣ አይቀርም። እያንዳንዱ የትንቢቱ መፈጸሚያ ላለመሆን መትጋት ብቻ ነው። ቻው። ስጋት በየቤቱ ያልተጠናወተው ሰው አለ ብትሉኝ እሱ ሰው ገና መኖር አልጀመረም ብዬ ምስክርነቴን እሰጣለሁ። ምክንያቱም ስፔሻሊ እንደ ባህላችን፣ እንደ እምነታችን፣ እንደ ኢትዮጵያዊነታችን እንደነዚህ ያሉ ጋጠውጥ ሰዎች አደባባያን ሞልቶ ስታዩ እጅግ በጣም ያሳፍራል። ሴት ልጅ በመውለዳችን ደግሞ በተለይ በጣም ለሊት 7 ሰዓት ሩጫ እያየን የምንጨፍርባት ኢትዮጵያ የት ነው ያለችው? ትንንሽ ህፃናት ለበዓል የተገዛላቸውን ልብስ አልነጋ ብሏቸው ለብሰው የሚያድሩባት ኢትዮጵያ የት ነው ሄደችው? እስቲ ሀገርን ወቅ እየተባልን በየከተማው የፈለግንበት ሀገር ሄደን ሀገራችንን የምናይባት ኢትዮጵያ የት ነው ያለችው? እኛ ራሳችን የት ነው ያለነው? ምን ውስጥ ነው ያለነው? የት ሀገር ነው ያለነው? እሺ የኛ ሀገር በየቀኑ ሰው ሞተ፣ ሰው ተሰቀለ፣ ሰው ታረደ እያልን የምንሰማባት ናት። የኛ ሀገር ከአንድ ቦታ እንኳን ሄደን መስራት የሚከብድ ቦታ ናት።
የኛ ሀገር ለቤተሰቦቹ ለሀገሩ ብሎ በየበረሃው የሚንከራተት ሹፌር የሚሞትባት ናት። ይቺ ናት የኛ ሀገር። የኛ ሀገር ሰው በሰላም ወጣው ገባው ብሎ የሚጨነቅባት ናት። ሰላሙን ያምጣልን ብቻ። አዛውንቶች፣ በእድሜ ከፍ ያሉ ሰዎች በሀገራችን ጉዳይ ባለንበት ነባራዊ ሁኔታ ተስፋ ቆርጠው ዝም ሲሉ፣ ወጣቶች ደግሞ በየጓዳቸው እያነቡ ይገኛሉ፣ እያለቀሱ ይገኛሉ። የት ናት ያቺ የትናንቷ ኢትዮጵያ እያሉ እየጠየቁም ይገኛሉ። ለዚህ መልስ ይኖራት ይሆን? እስቲ እናንተ ኮሜንት አስቀምጡልኝ። እሽንደናው መንሼ ከፈቱ ጋሼ እሽንደናው መንሼ ከፈቱ ጋሼ እሽንደናው ማዘር ከፈቱ በር እሽንደናው ማዘር ከፈቱ በር በንግድ ባንክ ይቻላል በቴሌ ብር በንግድ ባንክ ይቻላል በቴሌ ብር ሆቻ ሆቼ ሆቻ ሆቼ እቺዚያ ማሽዶ አቸንድ ልጅ እቺዚ ማዶ አቸንድ ልጅ የኔማ አባባ ያቸራዳ ልጅ እንዴ እንዴ መቼንሽ ፋዘር ምን ሆኖ ነው እንዴ? ምንድነው ሩላንሳዎች ነው እንዴ? ይቀልዳሉ እንዴ ፋዘር? ይሄን ያህል ሰዓት ስንጨፍር ምን አስበው ነው? ከሌሎት ከኛ ጋር ወጥተው አይጨፍሩም እንዴ? እዚህ ምን ይሰራሉ እኮ? ድሮ ልጅ ጭራሽ ስድብ ምርቃትም የለም። ጭራሽ ምርቃት ፈልገው ነው። ስታይል ያዘ አሽመት እስከ አሽመት ድሽገምና አሽመት ድሽገምና በላይ ፍረስቦት ድሽገምና ቤት ድሽገምና የዛሬ 10 ወር አካባቢ በኦብሴ ላይ እነ ፍርዶስ የተባሉ የትምህርት ቤት ጓደኞቿ በፈጸሙባት የቤቷ ውስጥ ገብተው የፈጸሙባትን ጥቃትን ተከትሎ ኦብሴ ዛሬ ያለችበትን ሁኔታ ብዙዎቻችሁ እያያችሁ እንደሆነ ተስፋ አደርጋለሁ። በርካታ የሶሻል ሚዲያው መንደር በበቂ ሁኔታ ተቀባብሏት ዛሬ ያለችበትን ሁኔታ እያየን እንገኛለንና የመጀመሪያውን ፈርቀዳጅ የሚወስደው ዳሎር ኢንተርቴይንመንት ቤቷ ድረስ በመሄድ ኢንተርቪው አድርጓታል። የተለያዩ በርካታ ስጦታዎችንም አበርክተውላታልና ምን እንደምትለን ደግሞ እንስማት። ከእናቷ ጋር ያለችው እና ኦብሴ ስላንቺ የሰማሁት በጣም የገረመኝ ነገር እግር ኳስ እንደምትጫወቺ ያውን ስትናገሪ ነውና የት ነው ትምህርት ቤት ነው የምትጫወቺው? ያው ትምህርት ቤት ውስጥ ነው። ፕሮጀክት ነው። ኮልፌ ጀሙ ፕሮጀክት ይላል። ኮልፌ ጀሙ ፕሮጀክት ይላል። ያው ከትንሽነት ጀምሮ ነው እዛ የገባሁት። አሰልጣኛችን ደግሞ ኮሽ ገለቱ ይባላል። ከአንድ አባት ሆኖ ነው ሴቶችን እያሰለጠነ ያለው። በዚህ ምክንያት እንኳን እኔ አፈሪ ትምህርት ቤት አልሄድም ኳስ አልሄድም እንኳን ስል ለሰው ብለሽ ነው ወይ ብሎ ብቻ አበረታቶ ለዚህ ያደረሰኝ እሱ ነው። እሱ ነው በጣም ማመስገን ፈልጋለሁ። ይሄ ነገር ስለተፈጠረ ትምህርት ቤት አልሄድም ብለሽም ነበር? ብዬ ነበር። ኳስ ትምህርት ቤት ማይልም ብዬ ነበር። እኛ በተኛንበት ገብቶ ከእንቅልፍ ያነሳት መጣ እና ኳስ ይዞኝ ሄደው ብቻ ብዙ ነገር አድርጎልኛል። ኮች ገለቱ በጣም ነት አንዳንዴ ትምህርቱንም በላኮ ቤት ቀርታ ነበር። እሱ እኔ አለሁልሽ አጠገብሽ እንዴት ለሰው ብለሽ ትቀራለሽ? እነሱ ይፈሩበት እንጂ አታፍሪበት አይዞሽ ብሎ ያወጣት እሱ ነው። እና እግር ኳስ ላይ እንዴት ነሽ? አሪፍ ነኝ። የትኛው መስመር ላይ የምትጫወች? እኔ መሀል ተከላካይ ነኝ። ቀጣይ ብሔራዊ ቡድን ላይ እንጠብቅሽ? አዎ ደደና። ስለዚህ ብሔራዊ ቡድን ላይ ሉሲ ላይ ጠብቋት። ባይዘው በጣም ጎበዝ እግር ኳስ ተጫዋች እንደሆነች ተስፋ አላየሁሽም እኮ ገና፣ ግን እንዲሁ ደስ ስላለ እኔም በኋላ ወጣቶችን ማስገባት የሚፈልጉ ሴቶች የሚያበረታታ ፕሮጀክት ነው። ኮልፌ ጀሙ ኮልፌ ቀራኒ ወረዳ 4 ላይ ጀሙ ትምህርት ቤት ማግኘት ትችላላችሁ። ያው ሴቶችን ማስገባት የምትችሉ ሴት ትችላለች። ያው አብዛኛው ወንድ ሲጫወት ነው የምናየው ኳስ፣ ግን ደግሞ ሴቶችም እንደሚችሉ አሳይተውናል። እንግዲህ እስካሁን ካልታወቀላት አንደኛው ያለፈችባቸው የህይወት ገጿ ነውና የምር ትልቅ ቦታ ደርሳ ደግሞ እንደምናያት ተስፋ አደርጋለሁ። ያላለቀሰ ሰው የለም መቼም በሷ ጉዳይ ላይና ጥዬ ናሽናል አይዲ ጥዬ ናሽናል አይዲ ጥዬ ናሽናል አይዲ ጥዬ ናሽናል አይዲ ትላንትና ማታ ናሽናል አይዲ ከቤቴ ወጥቼ ናሽናል አይዲ ቺኳን ላናገራት ናሽናል አይዲ ሰፈራቸው ሄጄ ናሽናል አይዲ እሷን እያየዋት ናሽናል አይዲ ጥዬ ዲጂታሌ ናሽናል አይዲ ያየ ንገረኝ ቶሎ ያየ ንገረኝ ቶሎ ያየ ናሽናል አይዲ ያየ ናሽናል አይዲ።
ይሄን ያክል ችሎታና ድምጽ ካላቸው የራሳቸውን ነገር አቀናብረው ደግሞ መስራት ይችላሉ። ጀስት ይሄ ለፈን ነው እንደ መሞከሪያም ብለን እንያዘውና ነገ ግን ትልቅ ቦታ መድረስ የሚችሉ ተስፋ ያላቸው ወጣቶች ናቸው ብዬ አስባለሁ ካላቸው ቮካል ኤክሰርሳይዝ እና ድምጽ አንፃር። ኢቢኤስ ላይ ስለመቅረባችን በጣም ጸጽቶናል። በጣም ማለት ነው። ይሄንን ብዙ ህዝብ እንዲሰማው ፈልጋለሁ። እኔ ከአንድም 2-3 ቪዲዮ እየለቀቅን ነው እውነቱ እንዲወጣልን። ቃል የተገባው ነገር እዛ ጋር ቃል የተገባው ነገር አልተደረገም። ለልጄ አጓግተውታል። ትልቅ ፕሮጀክት ታንድም 2 ፕሮጀክት መርጠህ ግባ ታለንት አለ ዳዊት እስጢፋኖስ አንዱን መርጠህ ግባ። እኛ ሄድን አዋርናናቸው ሰው ነብሽውን ዳዊት እስጢፋኖስ እንደዚህ አይነት የተባለ ልጅ አስገቡ አልተባልንም። ተይቤስ ምንም ደብዳቤ አልተላከልንም። እንደዚህ የሚባል ልጅ ተቀበሉ አልተባልንም ማለት እኛ ጥፋታችን የቱ ጋር እዚህ ጋር በቃ ትክክለኛ መተን ሶሻል ሚዲያው ጋር መተን ሰው በቃ ቤስ ጋር እንዲያደርስልን ብቻ ነው አማራጫችን። እኛስ ምን እናርግ ተረዱ። እኛ አንድ ግለሰብ ነን። እነሱ ግን ብዙ ሺህ ተከታይ ያላቸው በውጭም በውስጥም ያላቸው ናቸው አይደል? እዚህ ጋር የነሱን ሎጎ የለጠፍን እነሱ ፎቶ የለጠፍን ነው የምንሰራው። እውነት ባይኖርኛ ጋር ህዝቡ ምላሽ እንዲሰጠን ወደ ህዝቡ እንመጣለን። ምን ያህል እርስ በርስ እንደተጠላለን ምን ያህል አንዱ ለአንዱ ውድቀት እንደሚያስብ ብቻ ነው እየተረዳሁት ያለሁት። ምክንያቱም ምን ችግር አለው? አሁን እነሱን ለምንድን ነው እንደዚህ የሚሉት? እነዚህ ሰዎች ታለ ምክንያት ነው ስማችሁን እያነሱ ያሉት ወይስ እውነት ነው ውሸት ነው ብላችሁ ወይ ቪዲዮ ሰርታችሁ ወይ ደግሞ ብቻ እንድትጠይቁልን። እኔ እኮ 4 አመት ሰልጥኗል። አሁንም እየሰለጠነ እኮ ነው። እንደ ስራ ማታዩ ሰዎች ደግሞ እንደ ስራ አይደለም ስራ በራሴ ሞከርኩ ያቻልኩትን በቃ እነሱም ዝም አሉን። በአካልም ድርጅታቸው ጋር ሄደም ስናናገራቸው ምላሽ ሊሰጡን አልቻሉም። በ4 አመት ሙሉ በራሳችን ሞከርኩ በራሴ ሰራው ግን አልሆነም። እኔ ይኸውላችሁ እውነት ነው የምነግራችሁ ችሎታ ባይኖረኝ አቅም ባይኖረኝ በቃ እዚህ ጋር መጥቻ አላወራም። የሚያይኝ ሰው ነው ያጣሁት። በቃ ችሎታዬን የሚያይልኝ ሰው ደና ፕሮጀክት በቃ ደና ቦታ እየሰራሁ እኔ ብዙ ዋጋ ከፍዬ ይኸውላችሁ ብዙ ዋጋ ከፍዬ ያሳደግኩት ብቻዬን ያሳደግኩት ነውና ልጄ ተሰብሮብኝ እንዲቀር እነሱ እዛች ጋር በገቡት ቃል ለእነሱ እንደ ቢያረጉ ሊኖር እነዛ ጋር የተወራው ብዙ ሰው የሚያስበው በውጭም በውስጥም በድርጅቱ ስር እንዳለ በኢቢኤስ ድርጅት ስር እንዳለ ግን እንደዛ አይደለም። እዛ ጋር ለካሜራ ነው ያወሩት። ከዛ ዝም ነው ያሉት። በቃ አስታወስናቸው አልፈለጉም። ስለዚህ ወደ ህዝቡ ዘመጣን። ህዝቡ ደግሞ ይሄንን እናንተ ነበራችሁ መጠየቅ የሚገባችሁ። ኢቢኤስ መጠየቅ ያለባችሁ ደግሞ ህዝቡ ነበር። ስለዚህ አግዙን። አሁንም ቢሆን በቃ በቅዱስ ነው ኳስም ተው ሌላ ነገር ስራ የምትሉኝ ሰዎች ኳስም እኮ አንድ ስራ እኮ ነው። ትልቅ ስራ እኮ ነው። ነገ ራሴና ሀገሬን ትልቅ ደረጃ ላይ ማደርስበት በእግር ኳሱ ቢሳካልኝ ትልቅ ደረጃ ደርስበት ነበርና ታለንትና ችሎታ ነው በቃ ለሰው ልጅ አይደለ? የማትፈልጉትን የማትወዱትን ስራውን ብትሰሩ ምን ውጤታማ ትሆናላችሁ? እኔ እንደዛ ችሎታ ባይኖረኝ እዚህ ጋር እየመጣሁ ቪዲዮ አልሰራም ነበር። እና አደራችሁ ለማንኛውም ሊንክ አድርጉልኝ። ሰው ጋር ብዙ ሰው ጋር እንዲደርስ ሼር እያደረጋችሁ የዚች ሀገር ተረካቢ ተስፋ ያላቸው ወጣቶች ናቸውና የተገባለት ቃል አትሊስት ተግባራዊ ቢደረግለት የራሴ አስተያየት ነው። ምክንያቱም ቃል ማለት በጣም ከባድ ነገር ነው አይደለም? ቃል ከሚጠፋ የወለዱት ይጥፋ ተብሎ በልጅ እስከተማለበት ድረስ ነው እንደገና ቢታይለት ብዬ ተስፋ አደርጋለሁ። ለናንተ እኛ ቁጥር ነን። አልቆ የሚተካ ባትሪ፣ ነዶ የሚጠፋ ማገዶ። በአንድ በኩል ለሀገር ተብሎ የሚታፈስ የከተማ አደን፣ በሌላ በኩል ለነጻነት ተብሎ የሚመለመል የጫካ ጥሪ። መሃል ላይ ግን የደሃ እናት እንባ። መንግስት ህግ ማስከበር ይለዋል፣ ታጣቂው ነጻነት ይለዋል፣ እናት ግን እልቂት ትለዋለች። የደሃ ልጅን አፍሶ ግንባር መላክ ጀግንነት ሳይሆን የሀገር ኪሳራ። ሀገር የምትድነው ወጣቱ ቁሞ ሲሰራ እንጂ ሬሳው የአሞራ ቀለብ ሆኖ ሲቀር አይደለም። መፍትሄው ሌላ ዙር ክላሽ ማታጠቅ አይደለም። መፍትሄው ወጣቱን ለጥይት ሳይሆን ለልማት ማዘጋጀት ነው። የቆሰለችውን ሀገር ለማዳን ጠመንጃችሁን አውርዱና ለውይይት ቁጭ በሉ። የሰው ደም የፖለቲካ መሸጫ ይሁን። በጥይት የማይመጣውን ሰላም በጠረጴዛ ዙሪያ ማምጣት ያቃተን ለምንድን ነው? ጥፋቱ የማን ነው? ሐሳባችሁን በነጻነት ኮሜንት ላይ ጻፉልኝ። እኔም አሁን በሰቀቀን ነው ወጥቼ የምገባው። እውነት ለመናገር እየታፈሱ ነው ወጣቶች። ብዙ ሰው ነው በውስጥ ራሱ መልእክት የሚልክልኝ አንተ ግን በሰላም እየገባ ነው እየተባልኩም ጭምር ማለት ነው። ዛሬ ኦፕሲን ሰርፕራይዝ ልናደርጋት ነው። አይፎን 13 ፕሮ ገዝቼ ልሰጣት ነው። እንግዲህ ትላንትና እንደምታውቁት ዩቲዩብ ቻናል ከፍቼላት በአንዴ ከ6000 ሰው በላይ ሰብስክራይብ አድርጓል። እናም እንግዲህ ዩቲዩብ ላይ በደንብ እንድሰራ ዛሬ አይፎን 13 ፕሮ መሰጣት ነው የሚሆነው። እቺኛዋ ስልክ የሴቶች ስልክ ነች። እንዴት ነው ታውራለች? ስልክ ማለት በትክክል ከተጠቀምሽው ሐሳብሽን የምትገልጪበት ብዙ ተከታይ ዘመድ የምታፈሪበት ነው።
እኔ አሁን ብዙ ዘመድ የለኝም፣ ነገር ግን ሶሻል ሚዲያ ላይ ሚሊዮን ዘመድ አለኝ። በምን እቺ ስልክ በመጠቀም በቃ ዝም ብዬ ስሰራ የጀመርኩት ነገር ነውና በትክክል የምትጠቀሚያት ከሆነ ትልቅ ቤተሰብ ታፈራልሻለች፣ ትልቅ ተጽዕኖ የምትፈጥሪባት ነች። እና እቺን አይፎን 13 ፕሮ ላንቺ በስጦታ መልክ አበርክቻለሁ ማለት ነው። ስለዚህ ዩቲዩብ ቻናልሽን በጭራሽ እንዳጠፊ፣ እሺ? በጭራሽ በቃ ሰው ካንቺ ይጠብቃል፣ እንድትሰሪ ሁሌ እንድትመጪ ይጠብቃል። ምን አዲስ ነገር አለ ላይፍሽ ላይ እና ለሰውም ደግሞ ለሴቶች ጥንካሬ የሚሆኑ ነገሮችን ምን ይዘሽ መተሻል የሚሉ ነገሮችን ሁሌ ፖስት ማድረግ አለብሽ። ባለፈው በጣም ብዙ ህዝብ በአንቺ ታሪክ ስላዘነ አሁን ደግሞ መደሰት አለበት ህዝቡ። ምን ተሰማሽ? በጥሩ ነገር እመጣለሁ። ለዚህም ደግሞ በጣም አመሰግናለሁ። ቴንክ ዩ። እና ባይ ዘ ወይ አሁን እንደ አጠቃላይ ኢትዮጵያ ውስጥ መነጋገሪያ እንደሆነች ታውቂያለሽ። ፌመስ ነሽ እና ፌመስ ነሽ እና ከዚህ በኋላ በቃ ይሄንን የመጣውን እውቅና ፌመስነቱን ማለት ነው ማሳደግ መጠበቅ ነው ያለብሽ። እና እኔም አግዝሻለሁ፣ ስልክ መስጠት ሳይሆን ከዚህ በኋላ ቪዲዮ እንዴት እንደምትሰሪ፣ ሶሻል ሚዲያ ላይ እንዴት መንቀሳቀስ እንዳለብሽ፣ ቻናልሽን ለማሳደግ ምን ማድረግ እንዳለብሽ፣ እናም ደግሞ ዩቲዩብልሽ ላይ የምትሰሪውን እስከምትለምጂ ድረስ ኤዲት ማድረጉን የሆነውን ነገሮችን ማድረጉን እኔም ሌላ ከኔ ጋር አብረው የሚሰሩ ልጆች ስላሉ ከነሱ ጋር ሆነን እናግዝሻለን። ከአንቺ የሚጠበቀው ነገር በሀቅ ኢትዮጵያዊነትን የያዘ ኮንተንት፣ ለሴቶች ደግሞ ጥንካሬ የሚሆን እግር ኳስ ስትጫወቺ ምን ስታደርጊ ከእናትሽ ጋር ያላችሁ ላይፍ እና እንደዚህ አይነት ነገሮችን ትሰሪያለሽ ብዬ አስባለሁ። ቃል ግቢላቸው እስቲ። ቃል ገባላችሁ። በርትቼ እሰራለሁ ያቸው። በርትቼ እሰራለሁ፣ ጠንክሬ ከሆነ በኋላ እሰራለሁ። በቃ ተመልካቾቻችን በጣም ደስ እንዳላችሁ እርግጠኛ ነኝ። ምክንያቱም ብዙዎቻችሁ በተፈጠረው ነገር በጣም አዝናችሁ ነበረ። ስለዚህ አሁን ከዚህ በኋላ ፈገግ ብላ ፈካ ብላ ትመጣለች በሰፊው እና ኮችንም በዚሁ አጋጣሚ በጣም አመሰግናለሁ እዚህ ድረስ ስለመጣችሁ ሁላችሁንም ቴንክ ዩ። እሺ በርቺ። እሺ በህይወታችን ውስጥ በመውደቅና በመነሳት መካከል አይናችን ጠርቶ ማየት ከቻለ ተስፋ አለ። ተስፋ ካለ አጋጣሚውን ተጠቅመው የሆኑ ሰዎች ወደ ህይወታችን ይመጣሉ። ለመነሳታችን፣ ለእድገታችን፣ ለከፍታችን ምክንያት የሚሆኑ ሰዎች ወደ ህይወታችን ሰተት ብሎ ይገባሉ። ያን ጊዜ ታዲያ ከኛ በላይ እድለኛ አለ? የለም። ትናንትና የታረደው ልጅ ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ነው። ልጁ እኔ ለእናቴ አንድ ልጅ ነኝ፣ በአላህ ተውኝ፣ ልኑርላት ለሷ ብዬ ነው የወጣሁት ብሎ እየለመናቸው በብላ እንደዚህ እንደ በግ አስተኝቶ ካቆራረጡት በኋላ ደሙን እንደዚህ እንደ ውሃ ይጫወቱበታል። ሌላኛው ደግሞ ቆሞ ጀግና፣ አንተ ጀግና ነህ። የታረደው እኮ የወሎ ልጅ ነው፣ ያረደው ደግሞ የአርሲ ልጅ ነው። እኔ ኦሮሞ ሁኜ ከናንተ በመፈጠሬ አፍራለሁ። የአባቴ አምላክ ይጨርሳችሁ። እናንተ የተረገማችሁ ፍጥረት፣ የተረገማችሁ እናንተ የአርሲ ልጆች ሰው ናችሁ? እንስሳ ናችሁ? ምንድናችሁ? አልፎም ተርፎ ትናንትና እዚህ እስትራሃ ትናንትና ዝግጅት ተዘጋጅቶ ነበርና ሴቶች እዚህ በጣም እየተጣሉ አንዷ ጭራሽ አሁን ኦብስታላት። ምንድናችሁ እናንተ? እኔ ከናንተ በመፈጠሬ ወላሂ ይጣላሁ። እናንተ ፈጣሪ ይጨርሳችሁ። እኔ ኦሮሞ ከናንተ ኦሮሞ በመሆኔ ወላሂ ላዝም እኔ ከዚህ በኋላ ኦሮሞ አይደለሁም ብዬ ደማችሁን ከደሜ ውስጥ ባወጣ ደስ ባለኝ ነበር። አውሬ ናችሁ የአርሲ ልጆች። ምንድናችሁ? ልጁ እኮ ህፃን ልጅ ነው፣ በልቶ ያልጠገበ ልጅ እንደዚህ ለእናቴ ልኑርላት ብሎ እየለመናችሁ እንደዚህ አስተኝታችሁ ስደት ዓለም ላይ ስታርዱት ምንድናችሁ? ይሄ ጀግንነት ነው? ሩዝና ዶሮ ጠግባችሁ እናንተ ወደ ገጠር እንደዚህ ሳውዲ አረቢያ ላይ የሰው ልጅ እንደዚህ የምታረጉት እናንተ የምር ሰው ናችሁ? ምንድናችሁ እናንተ? አረ ወላሂ እኔ ከዚህ በኋላ እንዴ የአርሲ ልጆች ሰው አይደላችሁም። እባብም እኔ እባብነት ራሱ አይገልጻችሁም እናንተ። አዑዝ ቢላሂ ምን ሸይጣን ረጅም። ባለቤቴ የኔ ወንድም ሳውዲ አረቢያ ነው የሚኖረውና ያለበት ሁኔታ እንዴት ነው እያለችኝ ኢቭን በጣም በተደጋጋሚ ትጠይቀኛለች። በጣም እንቅልፍን የነሳት የሰሞኑ በሳውዲ አረቢያ በረሃ ላይ የታረደው እንግዲህ በጣም ነው የሚያሳፍረውና የራስ ምታት ሆኖብን የከረምነው በዚህ 3-4 ቀን ውስጥና ደስ አይልም አይደለ? ደስ አይልም። ጆከር ለመሬት ነው። አትበሳጭ። በየቀኑ እየመጣው ገንዘብን ስለምገፈግፍልህ ነው። ለዛም አመስግን። ላመስግን። በየቀኑ እየመጣው ገንዘብን ስለምሰጥ ነው ማመሰግነው። በየቀኑ ካንተ በምበላው ብር አይደል እንዴ ዲያሊሲስ ማለት
ያለን ካጣ ነው እጅጉን ቢልቅም ያለንን ካላየን ተመስገናን ነው ግዴ ለማመስገን ኢትዮጵያውያን እርስ በርስ ተገዳደሉ። ይሄ ነገር ዜና መሆን ካቆመ ጥቂት ጊዜያትን አሳልፏል። አሁን ላይ ደግሞ እየሰማን የምንገኘው ኢትዮጵያውያንን ላይቭ ላይ እያሳዩ እንደዚሁ በዘር ተከፋፍለው ተራረዱ የሚል ነገር በቪዲዮ ማስረጃ ሲመጣላችሁ ምን ትላላችሁ? ምን አይነት ጭካኔ፣ ምን አይነት ሰብአዊነት፣ ምን አይነት ኢትዮጵያዊነት ነው? ኢትዮጵያዊነት አንዳንድ ጊዜ ያስደንቀኛል። እንደዚህ አይነት ኢትዮጵያኖችስ ከየት ነው የመጡት ስል እንድጠይቅ ያደርገኛል። እኛ እርስ በርስ ተጨካክነናል። አሁን ላይ በላይቭ አንዱ አንዱን ሲያርደው ሊትራሊ አንገቱን ቆርጦ ሲጥለው እያየን እንገኛለን። ይሄንን የሚያደርጉ ደግሞ ሚሊዮኖች እያዩዋቸው መሆኑን ደግሞ ነገሩን የባሰ የከፋ ያደርገዋል። ይሄ የአእምሮ ህመም ነው ወይስ እንደኛው ሰው ሆነው በሰውኛ አእምሮ ያሰቡ ሰዎች ናቸው እንደዚህ ያደረጉት ብለንም እንድንጠይቅ ያደርገናል። እጅግ በጣም ነው ያዘንኩት፣ እጅግ በጣም ነው የተረበሽኩት፣ እጅግ በጣም ነው በኢትዮጵያዊነቴ ራሱ ያፈርኩት። እንደዚህ አይነት ሰዎች አሁንም በየአካባቢያችን ሞልቷል። እባካችሁ ኢትዮጵያውያን አሁንም ተጠንቀቁ። ከእንደዚህ አይነት ክፋት ካለው አስተሳሰብም ፈጣሪ አይምሮአችንን ንጹህ ያድርግልን ከማለት ውጪ ምንም ማለት አልችልም። ማመኑ ላይ ያቅታቸዋል እኮ አክቹአሊ እንኳን በሰው ሀገር በረሃ ላይ ይቀርና እዚሁም ባለንባት ሀገራችን ውስጥ ጎረቤት ለጎረቤት የጎሪጥ እየተያየ እምነት የሚባል ነገር አለ እኮ። እምነት መጣል ሁሉ እስኪያቅተን ድረስ ማለት ነው። በማ እዚሁ አብረን ባለን ሰው ላይ እና አስቸጋሪ ነው። እንዳትገሉኝ በቃ አንድ ላይ ለናቴ በሰላም ወጥቼ ልግባ ወደ ቤቴ። ፍጹም ከጨከነ በኔ እናንተ አንጀት ለናቴ ደውዬ ቻው እንኳን ልበላት። እንዳትገሉኝ በቃ። እንግዲህ እንደነገርኳችሁ በዚህ ወቅት አብዛኛው ወጣት አብዛኛው ሰው በሁሉም ሀገሪቱ ክልሎች ማለት በሚቻል ደረጃ ትንንሽ የሚመስሉ ድራማዎችን እየሰሩ በቃን ይብቅር እያሉ የተለያዩ ድራማዎችንም በመስራት ላይ ይገኛሉ። ሐሳባችሁን ኮሜንት ላይ አስፍሩልኝ። ዛሬ የምሳሳላት ዛሬ የምንሰፈሰፍላት ትንሿ ሴት ልጄ የነገ ዕጣ ፈንታዋ ምን ይመስላል አላውቅም። ግን ሁላችንም ለሴት ልጆቻችን ጠበቃ ዋስትና መሆን አለብን። እንኳን የወለደ ያልወለደም ራሱ ለሴት ልጅ ጠበቃ ሊሆን ይገባል። ፌስቡክ ላይ አንድ ፖስት ፖስትኩኝና ምን ተባልኩ? ፌሚኒዝም ብሎ ኮመንት እየሳቀ ሪአክት እያደረገ። እኔ ግን ያስተላለፍኩት አንድ መልእክት ነው። በሴት ልጆቻችን፣ በሴት እህቶቻችን፣ በሴት እናቶቻችን የሚደርስባቸው መከራ ይቁም ይብቃ ነው ያልኩት። የተወደዳችሁ ቤተሰቦች የዛሬው ፕሮግራም ይሄንን ይመስል ነበር። ከወደዳችሁልኝ ሐሳብ አስተያየቶቻችሁን አስፍሩልኝ። እንዲሁም ማሻሻያ ይሄን ቀንስ ይሄን አድርግ የምትሉኝ ነገር ካላችሁ ኮሜንት ላይ ሐሳባችሁን አስፍሩልኝ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ እያበረታታችሁ እንድታሳድጉኝ ከወዲሁ ጥሪ አደርጋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ዛሬ ይሁንላችሁ። ባይ ባይ።